አገራችን ጥቃቷን አንወድም ሕዝቧ ተበድሎ ማየት አንፈልግም የዘሬ ሃይማኖት ልዩነት አንሻም ይላሉ ልጆችሽ ፍቅራችን የቃል ኪዳን አደራ ሸክሙ የዜግነት ጣምራ ግዳጅ የደም አሻራ ማህተሙ የአገር አምድ የወሰን ሰንደቅ የክብር ማዕዘን መቅድሙ የወገን መንፈስ አለኝታ የሰላም ነጻነት ትልሙ የአፈሯ አፈር ፈተና የሕይወት ራብና ጥሙ የአሸዋ ረመጥ እንፋሎት ያጥንት ማገዶ ፍሙ የጥይት አረር ህመሙ የወሰን የድንበር አጽሙ ስሙ ያጥንት የሥጋ የደሙ ውትድርና ነው ማህተሙ ኢትዮጵያዊነት ነው ትርጉሙ ስለናት ምድር ስለ ኢትዮጵያ የማንከፍለው መስዋዕትነት የለም ይህ የሰራዊቱ ድምጽ ነው። የሰራዊቱ ድምጽ ከዋሽንግተን ዲሲ የሚያስተላልፍላችሁን ዝግጅት አሁን ጀመረ። አዘጋጅና አቅራቢ ሻለቃ አብርሃም ታከለ። ኮሎኔል ኮኖቫሎቭ አብቹ በፈለገው የጦር ሜዳ በመረጠው ሰዓትና ቦታ የጠላትን ጦር መጨፍጨፍ የተቀደሰ በእግዚአብሔር የተሰጠ ቅዱስ መብት ነው ብሎ ያምናል። አዎ ነገሩ የሆነው ያኔ ልጅ ተድላ በተስቦ በሽታ በድንገት የሞተ ሰሞን ነው። በዚያን ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ ኮሎኔል ኮኖቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆም ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልቻልንም ነበር። ታዲያ አንድ ቀን ቀኛዝማች ሼክ ሁሴን አባወርቁ በጣም ተቆጥተው ወደኔ መጡና የሆነ ሚስጥር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራ ዋሻ ተሰብስበን ምክር ያዝን። ቀኛዝማች ሼክ ሁሴን አባወርቁ የሰሙትን ሚስጥር ለደጃዝማች አበራ ሲነግሩት ያለ ወትሮ በጣም ተበሳጭቶ በከፍተኛ ድምጽ ሊሆን አይችልም እያለ ጮኸ። ነገሩ እንዲህ ነበር። ልጁ ዝናው እየሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም የሚባል የሐማሴን ልጅ የሚመራው ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮችን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀጭን ትዕዛዝ ይሰጣሉ። ያም ልጁን አቆሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበረ እንዲህ እንደ አብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የገደሉትን ገድለው የዘረፉትን ዘርፎ እንዳመጣጣቸው ድንገቱ ልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት ቀጭኑ ትዕዛዛቸው ልጁን አቆሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ምስጢር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስታርቀው አሰብንና ምክንያት ተፈጥሮ መልእክተኛ ልንልክበት፣ መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። በመጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፈቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻው ወስዶ አንበሳዬ ይማ እኔ ጤነኛ አይደለው፣ አሁን አብቹ ጠላቱ ስለበዛበት ከበው ሳይገድሉት በፊት አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በኔ አይጨከንምና ቶሎ ይመጣል። ከዚያ መክሬም ለምኜም ቢሆን
እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነ በኋላ ወደ አቢቹ ወደማይታወቀው የልጁ የጦር ሰፈር ላክነው። Abichu laganaga tokera marmarni Abichu laganaga tokera marmarni Tajitu mayalaga koresi waradni Asham Abichu laganaga tokera marmarni Abichu laganaga tokera marmarni Tajitu mayalaga koresi waradni Asham አዎ አንበሳው ለአቢቹ መልእክቱን በትክክል እንደሚያደርስና አቢቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አቢቹ ጨለማን ተገን አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ በጠራራው ፀሐይ አቢቹ ድንገት ከቻለ። ሽብት ጫማ የተጫማ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አድርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ከአንዱ ጥግ ሲቆም በዚያች ዋሻ ውስጥ ያለን ሰዎች ሁሉ አፋችን ከፍተን ቀረን። አቢቹ ነበር። መሳሪያ አልታጠቀም፣ ግን በዚያ ሰፋ ባለና በወታደር ቀበቶ ጥብቅ አድርጎ ባሰረውና ቡፍ ባለ ኮቱ ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናቅጠን ዝም እንዳለን ደጃዝማች አበራ አሽከሩን በአይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። የአሽከርየው አወጣጥ ከዋሻው ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ከአሳሳቁ አቢቹም በደም ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አቢቹ ከዋሻው ውጪ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንደ አቢቹ ሲል ኮሎኔል ኮኖቫሎቭ እንደተቀመጠ አረቄውን በትንፋስ ጨልጦ ጠየቀው። በፍጹም ኮሎኔል፣ በፍጹም ማን የማን ምርኮኛ ይሆናል ጌታው ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አድርጎ አስረዳው። እንዲህ ደጃዝማች አቢቹን ሲያስረዳው አቢቹ በዝምታ ያዳምጥና ግን ለምን እያለ በተደጋጋሚ ይጠይቃል። የአፄውን ፍላጎት ኮሎኔል እኔም በወጉ ልናስረዳው ሞከርን። ይሁን እንጂ የአቢቹ ግን ለምን ጥያቄ ለመመለስ የቻለ ሰው አልነበረም። አቢቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነትን በሚኒሊክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎቹ ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም፣ ተራ ወታደር እንጂ እና እኔ 2-3 ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በሚኒሊክ ስም በሚኒሊክ አምላክ ቃሌን እሰጥሃለሁ። ላንተ ሞታለሁ። ተመለስ ላልከው ግን የት ነው የምመለሰው? ምንስ መመለሻ ቦታ አለኝ? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል?
ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና የአገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ደጃዝማች ስማኝማ፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በምኒልክ ስም ቃል የገባ ኢትዮጵያዊ ቃሉን እንደ ቅዱስ ቃል ስለሚቆጥረው ፈጽሞ አይሽረውም። ምንም እንኳን ጣሊያኖች ዘመኑ ያፈራውን ምርጥ መሳሪያ የታጠቁ በቁጥር እጥፍ የሚሆን ጦርና ብረት ለበስ ተሽከርካሪዎች በታንኮች በመድፎችና በአይሮፕላኖች የሚታገዙ ቢሆንም እንዳሰቡት የራስ ካሳን ጦር በተንቤ በብረት አጥር አስሮ ብትንትኑን ለማውጣት ሳይቻላቸው ቀርቷል። የኢትዮጵያ ጦር በትንንሽ ቡድኖች ተከፋፍሎና ተበታትኖ የየራሱን ቀኛዝማች፣ ግራዝማች፣ ባላምባራስና ሹም ተከትሎ ወደ ዋናው ዓላማው ወደ አሸንጌ ሐይቅ እየገሰገሰ ነው። የልጁም ጦር አሁን ከምን ጊዜውም በላይ ተጠናክሯል። በርከት ያሉ ሹሞቻቸው በጦር ሜዳ የወደቁባቸው ወጣት ወታደሮች ከጀግናውና ከጀብደኛው የአብቹ ጦር ጋር ከመቀላቀላቸውም በላይ በርካታ ምርጥ የትግራይ ልጆችን ያቀፈ ጦር ስለነበረ ያለምንም ካርታ በቀላሉ የሚንቀሳቀስ ሴቶች ልጆችና አዛውንቶች የሌሉበት ከግማሽ በላይ የሚሆን ጦሩ በራሱ ፈረስ የሚንቀሳቀስና በጣሊያኑ ጦር ላይ ድንገት ባልታሰበ ሰዓትና ቦታ ደርሶ አደጋ የሚጥልና እንዳመጣጡ የሚሰወር ጦር በመሆኑ ጣሊያኖች ክፉ ቂም ከያዙበት የኢትዮጵያ ጦር አንዱ ነበር። የደጃዝማች ኃይለ ሥላሴ ጉግሳ ሰዎችማ ይህን አንበሳ ጦር እንዴት እንደሚንቀጠቀጡለት እግዚአብሔር ብቻ ነው የሚያውቀው። ምንም እንኳን ይህ የከፋው ጦር ማለትም ዋናው የልጁ አብቹ ጦር ታማኝነቱ ለሰላሌው ለደጃዝማች አበራ ጦር ቢሆንም ይህ ጦር ከሆነበት ቀን ጀምሮ እስካሁን ከማንኛውም ደጃዝማች ሆነ ከሁለቱ ራሶች ምንም አይነት ትዕዛዝም ሆነ መመሪያ ተቀብሎ የማያውቅ ከጣሊያኖችና ከደጃዝማች ኃይለ ሥላሴ ጉግሳ ሰራዊት በሚዘርፈው ንብረት ሰራዊቱን የሚያስተዳድር ጦር ነው። ይህ የአብቹ ጦር ለሁለቱ ራሶች ተራ የጥጋበኛ ሽፍቶች ክምችት ነው። ጃንሆይም ቢሆኑ ይህ በአንድ ባለጌ ወጣት የሚመራ ጦር ለሁለቱ ራሶች በተለይ ለራስ ካሳ በተደጋጋሚ ባስተላለፉት ትዕዛዝ አሻፈረኝ በማለቱና ሁለቱ ራሶች ልጁን ወደ እናት ጦሩ ለመመለስ ያደረጉት ያላሰለሰ ጥረት ውጤት አልባ በመሆኑ ጃንሆይ በአብቹና በጦሯ ላይ ሳይቆጡ አልቀሩም። በኋላ ላይ እንደሰማሁት ይህ ጀግናውና ጀብደኛው የአብቹ ጦር አወቃቀር ይፋ ባይሆንም በአራት ጀነራሎች የሚመራ ነበር። አንደኛ በጀነራል ሀብቶም የሚመራ የሐማሴን ልጆች ጦር፣ ሁለተኛ በጀነራል ተስፋ ጽዮን የሚመራው የትግራይ ልጆች ጦር፣ ሶስተኛው በጀነራል ጋሹ የሚመራው የጎጃም ማለትም ዳሞት ልጆች ጦር፣ አራተኛ በጀነራል ወርቆ የሚመራው ዋናው የሰላሌ ልጆች ጦር ሲሆን እነዚህ አራት ጀነራሎች ከነጦራቸው ታማኝነታቸው ለልጁ ለአብቹ ነበር። እናም እነሆ ለመጀመሪያ ጊዜ ይሄ ጦር ወደ አሸንጌ ሐይቅ እንዲወርድ ከደጃዝማች አበራ ቀጭን ትዕዛዝ ሲደርሰው ትልቅ ፈተና ላይ ወደቀ። እነዚህ አራት ጀነራሎችና መሪያቸው አብቹ አንድ ሌሊት ሙሉ ሲመክሩ አድረው በመጨረሻ ባለ 4 ነጥብ ውሳኔ ላይ ደረሱ። አንደኛ የትግራይ ልጆች ጦሩን እያገዙና መንገድ እየመሩ ወደ አሸንጌ ሐይቅ ወርደው ከዚያ ወደ ቀበሌያቸው እንዲመለሱ። ሁለተኛ የጎጃም ማለትም ዳሞት ልጆች ከአሸንጌ ሐይቅ በኋላ ወደ ዳሞት የሚመለሱበትን ሁኔታ አሸንጌ ሐይቅ ላይ እንዲመከርበት። ሶስተኛ የሰላሌ ልጆች ጦር የደጃዝማች አበራን ጦር ተከትሎ ወደ ሰላሌ እንዲመለስ። አራተኛ መመለሻ የሌለው የሐማሴኑ ጦር ከሰላሌው ጦር ጋር ተቀላቅለው የዚያ ጦር ዕጣ ፈንታ ተካፋይ እንዲሆን ተስማምተው የደጃዝማች አበራን ትዕዛዝ ተቀብለው ከደጃዝማች መሸሻ የከምባታው ጦር መሪ ጋር ጎን ለጎን የጠላትን ጦር እያርበደበዱ ወደ አሸንጌ ሐይቅ ወረዱ። ከቀትር በኋላ ነው። ፀሐይዋ ግን አሁንም እንደ እሳት ትፋጃለች። አንድ ዳ ነፍሳችን ልታወጣ ነው። ይኸው 10 ሰዓት ሙሉ ያለ ውሃ በመንገድ ላይ ነን። 10 ሰዓት ሙሉ በዚች በረሃማ ቀበሌ ለእፎይታ ያህል እንኳን ወገባችንን ሳናሳርፍ የደከሙ እግሮቻችን እየጎተትን በጉዞ ላይ ነን። ብቸኞች 2ም 3ም ሆነው በጓድ ያሉ በቡድን ሰብሰብ ያሉ መንገዱና ጉዞው ካቅማቸው በላይ የሆነባቸው አንዲት እርምጃ ወደፊት ማለት ያልሆነላቸው ወታደሮች
በዛች በረሃማ ቀበሌ ተበታትነው በበቀሉ የግራር ዛፎች ጥላ ስር ጋደም ብለዋል። እነዚህ ምስኪን ወታደሮች እንዲህ በየግራሩ ጥላ ስር ጋደም ሲሉ እንቅልፍ ይዟቸው ጭልጥ ይልና ራሳቸውን አደጋ ላይ ይጥሉታል። ብዙ ጊዜ እንዲህ እንደ ማሽላ ቆሎ ተበትነው በየግራሩ ስር ባረፉበት የጨካኞቹ ሽፍቶች ካራ ለዘላለም አስተኝቷቸዋል። ይህ አረመኔያዊ የሽፍቶች ጭካኔ ሊደርስበት እንደሚችል ቢገመትም እድሉን በፈጣሪ ላይ ጥሎ ጋደም ይላል። በዚህ መልኩ ስንኳትን ውለን በአንድ ወጣት ፊታውራሪ ከሚመራ ጦር ጋር ተቀላቀልን። ከዚህ ወጣት ፊታውራሪ ጦር ጋር ስንጓዝ ውለን ማምሻው ላይ ከአንድ ከደረቀች ወንዝ ዳርቻ ደረስን። ወታደሮቻችን እዚያች የደረቀችው ወንዝ መሃል ገብተው በእጃቸው ትልቅ ጉድጓድ ቆፍረው በዛች ጉድጓድ ውስጥ ትንሽ ውሃ እስኪጠራቀም ድረስ እንደ ዕድሜ ልክ የፈጀ ጊዜ ፈጀ። እኛ ቁጥራችን ብዙ ነውና ከዚያች በመከራ የተጠራቀመች የደፈረሰች ውሃ ለመጨረሻው ወታደር የደረሰው ነገር ቢኖር ውሃ ሳይሆን ጭቃ ብቻ ነበር። ጀንበር ጠልቃ ብዙም ሳይቆይ ተንቤን መጨረሻና የአምባላጌን የአበርጋሌ አዋሳኝ ከሆነችው የአረንቋ ወንዝ ዳርቻ ደርሰን እፍኝ የሽምብራ ቆሎዬን በልቼ ውሃ ሳልጨርስ ጉንጭ ውሃዬን አጣጥሜ ሳልጨርስ ነጋሪቶች መጎሰምና ጥሩምባዎች መነፋት ጀመሩ። ይሄ ደግሞ ወደፊት በል ማለት ነውና እኛም ከጦሩ ጋር ተቀላቀል። የደከሙ እግሮቻችን ወደፊት አልናቸው። ኮረም ደረስን። በኮረም የጦር ሰፈር መሸትሸት ሲል የገበሬው ወታደር ማለትም አባቱን፣ ወንድሙን፣ ጓደኛውን በተንቤኑ የጦር ግንባር የመቅበር ዕድል እንኳን ያልገጠመው የከፋው ሆዴ ባሰው ወታደር እሳት አንድዶ የሞቀና የቆላውን ሽምብራውን እየቆረጠመ በማሲንቆ እየተደገፈች የምትንጎራጎረውን የአንድ የሰላሌ ልጅ ሙዚቃ ማዳመጡን ተያይዞታል። አንጀት የምትበላዋ የማሲንቆን ጉርጉሮ ስለ ልጁ ስለ አብቹ ነበረች። Katirago besani awaya walagina durani nagesumo begana yalanida abichuko oromo sabona oromo bareda mama kada madamu enyukangale na wamu yabishana mboluka takalem dabis kanuna kiribara munale naktidu beto amyona ዛሬ አዝማሪው ሳይቀር ስለ ራሶች ጀግንነት ስለ ንጉሠ ነገሥቱ ታላቅነት ማንጎርጎሩን እርግፍ አድርጎ ትቶታል። ያብቹ ዝና ታዲያ ጃንሆይ ዘንድ ደርሶና እርሳቸውንም ተጀግረውበት ኖሮ ጃንሆይ ለመጨረሻው ወሳኝ ውጊያ ወደ ከረም መጥተው በተፈጥሮ ምሽግ ውስጥ አርፈው ከጦር መሪዎቻቸው ጋር ሲመክሩ በነበረበት ወቅት ስለ አብቹ ይህች አንድ ፍሬ ደጃዝማች ከኛ በላይ ጀብዱ እየሰራች መሆኑን እንሰማለን ብለው ነበር። አንድ ፍሬ ደጃዝማች ሲሉ ጃንሆይ ለአብቹ ማዕረግ መስጠታቸው ይሆን? አብቹ በጃንሆይ ልብ ውስጥ እንዲህ አይነት የገባችው ለምን ይሆን? አብቹ ምንም እንኳን በዚህ በጦር ሜዳ የወደቁት ሁለት ወንድሞቹ ብቸኛ ወራሽና በማዕረግ ፊታውራሪ ቢሆንም ምንጊዜም ሕጋዊውን የማዕረግ ስሙን ተጠቅሞ አያውቅም። አብቹ በደጃዝማች አበራ የሚመራውን የሰላሌ ጦር አባልና ለመሪው ለደጃዝማች አበራ ታማኝ ቢሆንም የራሱን ጦር እየመራ ከሰላሌው ደጃዝማች አበራ የጦር ሰፈር ርቆ ከጠላት ጦር በሚዘርፈው ንብረት ጦሩን የሚያስተዳድር በብዙዎቹ ዘንድ በሁለቱ ራሶች ሳይቀር እንደ ተራ ሽፍታ የሚቆጠር ለከዳተኛውና ለባንዳው ለደጃዝማች ኃይለ ሥላሴ ጉግሳ ጦር የእግር እሳት የሆነ ምንም እንኳን በርከት ያሉ በሀብቶም የሚመሩ የኤርትራ ልጆች የተቀላቀሉበትና የትግራይና የዳሞት ልጆችን ያቀፈ ጦር ቢሆንም አብዛኛው ጦሩ የሰላሌ ልጆች የሞሉበት ሲሆን
ጦሩ ምንም አይነት የማዕረግ ስም አይጠቀምም ነበር። ከከምባታው መሪ ከደጃዝማች መሸሻ ቀብር በኋላ አንድ የከምባታ ልጅ ስለ አብቹ ያጫወተኝ ባጭሩ የሚከተለውን ይመስላል። የከምባታው ጦር በጣሊያን ሰራዊት ተከቦ መውጫ ጠፍቶት አጥፍተ ጥፋ አይነቱ ውጊያ ላይ ያለ ከየት መጡ ሳይባል እነዚያ ያብቹ ፈጥኖ ደራሽ ደበሎ አንበሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት ደመሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ሲያፈገፍግ የከምባታውን ጦር ከዚያ ካለቀለቱ ውጊያ ውስጥ እና አብቹ መልጥቀው አወጡ ብሎ አወጋኝ። አራተኛው ረድፈኛ አራተኛው ክፍለ ጦር ከምባታዎችን ጨምሮ የበርካታ የሸዋ ደጃዝማቾች ጦር ህብረት ነበር። ከመሪዎቹ አንጋፋዎቹ የሽማግሌው ደጃዝማች ወንዲራድ፣ ወጣቱ ደጃዝማች አበራ የሰላሌው፣ ደጃዝማች ኃይሉ ከበደ የዋጎቹ ወራሽ ሲገኙበት መሪያቸውን ያጡት የከምባታ ልጆች ከጀግናው ያብቹ ጦር ጋርና የሌሎችም ደጃዝማቾችን ጦር ያካተተው ጠንካራ ጦር በዚህ ጦርነት ኢትዮጵያ በጦር ግንባር ካሰለፈቻቸውና በጦርነት አውድማ ካዋለቻቸው በጦርነት እሳት ከማገደቻቸው ምርጥ ልጆቿ የደጃዝማች አበራ፣ የደጃዝማች ወንዲራድ፣ የደጃዝማች ኃይሉ ከበደ የልጁና የከምባታ ልጆች በታላቅ ወኔና ቆራጥነት ታላቅ ጀብዱ ሲሰሩ ታይተዋል። በዚህች የመጨረሻዋ ቀን ወሳኝ ጦርነት ያብቹ ጦር ጀነራል ወርቁ አባቱን አጥቷል። ቀኛዝማች ሼህ ሁሴን አባ ወርቁ ከልጃቸው ጋር ጎን ለጎን ከጠላት ጋር ሲዋጉ ከጀርባ የተተኮሰችን ጥይት በደረታቸው ተቀብለው ልጃቸውን በማዳን የጀግና ሞት ሞተዋል። አባቱን ያጣው ወርቁ የቆሰሉ የትግል ጓደኞችን ሲደግፍ ሲረዳና ሲያስተባብር ማየት እጅጉን በጣም ያኮራል። አምስቱ ጀነራሎች ሀብቶም፣ ተስፋጽዮን፣ ጋሹ፣ ወርቁና አብቹ በህብረት ጠላትን ሲያከታልቡት ማየት እንዲሁም እንዲያ ምድር ቀውጤ ሆና አሸናፊውና ተሸናፊው ባልታወቀበት ሰዓት ፈረሴ አንገቱን በጥይት ተመቶ ሲወድቅ እኔን ከኮርቻው ላይ አስፈንጥሮ ጥሎኝ ራሴን ስቼ በወደኩበት መነሳት አቅቶኝ ስጣጣር ሁለት ያብቹ ፈረሰኛ ጦረኞች ጎን ለጎን ሸመጠቃልበው መጥተው ማጅራቴን ጨምድዶ እየጎተቱ ወስደው ካስተማማኝ ቦታ እንደጣሉኝ ሳውቅ ኢትዮጵያውያን ጀግኖች ብቻ ሳይሆኑ በፍቅር የተሞሉ መሆኑን አረጋገጥኩ። ወርቁ በዛሬው ጦርነት በጣም የሚወዳቸውን አባቱን ቢያጣም የቆሰሉና የደከሙ የጦር ሜዳ ወንድሞችን በመርዳቱ አልቦዘነም። ሀብቶም ግራ እግሩን ቢመታም በጠፍር ግጥም አድርጎ አስሮ የተረፉ ወታደሮቹን ያሰባስባል። አብቹ በሁለት ጥይት ትከሻውን ቢመታም ቁስሉን እንኳን ለማሰር ሳይሞክር ጥላሸት በሚመስለው ጥቁር ፈረሱ ላይ ሆኖ ወዲያ ወዲህ የተዘዋወረ ጦሩን ያሰባስባል። ተስፋጽዮንና ጋሹ በማጨው የዛሬው ጦርነት ታሪክ ሊፈጽመው የሚገባ ጀብዱ ሲሰሩ ውለው በአምባ ሆራ የጦርነት አውድማ ወድቀዋል። በጨበጣ ውጊያ ከኢትዮጵያ ጀግኖች ፊት ጠላት መቆም አልቻለም። በየጭፍራው የተሰማራው ጦር ጠላትን ሲያይ እያጓራና እየፎከረ የጠላትን ሬሳውን ካልሆነ ሜዳ ላይ አያስቀረውም። ከወገን ሰራዊት ጠላትን አይቶ ወደ ኋላ የሚመለስ የለም። በኮረም፣ አምባላጌ፣ መቀሌ፣ ማጨውና ሌሎች አውደ ውጊያዎች እንደ ንብ የበዛውን ዘማች እንደ አንድ ዘንዶ ተምዘግዝጎ ጠላትን ሲቆላው ጠላት አለቀለት ሲባል ታዲያ ምን ያደርጋል? እነዚያ የተረገሙ የሰማይ አሞሮች ከአየር መርዝና ቦምብ ናዳ ያወርዱበታል። የወገን ጦር መስዋዕትነቱን ከፍሎ የተረፈው ጠላትን ቀንና ሌሊት ሲያሳድድ በፈንጂ በታጠረ ምሽግ ውስጥ ያለው ጠላት ብቻ ነፍሱ ይተርፋል። በዛሬው ጦርነት ብዙ ቂም የተያዘበት ያብቹ ጦር እጅጉን ተጎድቷል። ሁለት ምርጥ አዋጊና ተዋጊ ጀነራሎችን ከማጣቱም በላይ 2/3 የሰራዊቱ አባል በማጨው የጦርነት አውድማ ለእናት አገሯ አጥንቱን ከስክሶ ደሙን አፍስሶ በጠላት ከፍተኛ ጉዳት ደርሶበታል። ማምሻው ላይ የሁለቱን ደቦል አንበሶች ሬሳ ጀግኖቹ ከጦር ሜዳ አምጥተው 1 ሰዓት ባልሞላች ዋይታና ለቅሶ በሌላት የቀብር ስነ ስርዓት ካንዲት በጣሊያኖች ቦምብ ግማሽ አካሏ ካረረች ዋርካ ስር በታላቅ ክብር ቀበሯቸው። ጎን ለጎን ከጠላት ጋር እንደተዋጉ ሁሉ ጎን ለጎን እስከ መጨረሻው ተቀበሩ። የደጃዝማች አበራ የሰላሌው ጦር በዛሬው ጦርነት 3 ጊዜ ጣሊያኖችን ምሽግ ሰብሮ ገብቶ እጁ ያስገባ እንደገና 3 ጊዜ እንደዚያ ያንን ከባድ መስዋዕትነት የከፈለበትን ለቆ መውጣት ተገዷል። በዚህ ጦርነት 3/4 የሰላሌዎቹ አሉ የሚባሉ ቆራጦቹ ጀግኖችና ደፋሮች ልጆች
ከማጮ የጦር ሜዳ ከአምባ ሆራ አልተመለሱም። እስከ መጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ጠላትን እየገደሉ ወድቀዋል። ጃንሆይ ከማጮ ጦር ሜዳ ተመልሰው አዲስ አበባ ከመግባታቸው በፊት ከመኳንንቶቻቸው ጋር የመጨረሻውን የጦር ምክክር ሸንጎ ያካሄዱትና የመከሩት ፍቼ ሰላሌ ውስጥ ነበር። ኮሎኔል ቀኑን ሙሉ ከአንዲት ጉብታ ላይ ተቀምጦ ዙሪያ ገባውን ጦር በዓይኑ እየፈለገ እንደሆነ ገብቶኝ ወደ ተቀመጠበት ጉብታ ሄጄ ታዲያስ ኮሎኔል አቢ የምትመጣ ይመስልሃል ብዬ ላቀረብኩለት ጥያቄ ከተቀመጠበት ጉብታ ላይ የተንፏቀቀ ወርዶ ቆመና አሁንም እየዞረ ዙሪያ ገባውን መጨረሻ የሌለው የሚመስለውን የሰላሌን ሜዳ አየት አድርጎ ይመስለኛል መምጣትም አለበት። የሱ እግረኛ ወታደሮች እኩለ ቀን ላይ በትንሽ ቡድን እየሆኑ ወደ ጃርሶ መስመር ሲወርዱ አይቻቸዋለሁ። ምናልባትም እስኪመሽለት እየጠበቀ ሊሆን ይችላል እንጂ ይመጣል። እንዲህማ ከዚህ ሁሉ መከራ በኋላ በትውልድ አገሩማ ሳይሰናበተን ብሎ ኮሎኔል ሊናገር የፈለገውን ሳይጨርሰው የጃንሆይ መልእክተኛ መጥቶ ጃንሆይ እንደጠሩን ስለነገረን ጊዜ ሳናጠፋ ወደ ጃንሆይ ሄድን። ጃንሆይ ጋር ባሳለፍናት ጥቂት ቆይታ ጃንሆይ እኛ ለእሳቸውና ለምስኪኗ ኢትዮጵያ የዋልነውን ውለታ ምን ጊዜም የማይረሱትና ከፍለው የማይዘልቁት ባለውለታቸው እንደሆነን አመስግነው ተሰናበቱን። ያብቹ ጦር በቆርበቱ ጦርነት ከፍተኛ ጉዳት እንደደረሰበት ሁላችንም ሰምተናል። ጃንሆይ ሳይቀሩ አሻፈረኝ፣ ልጁን ብቻውን ጥለን አንሄድም እስከ ማለት ደርሰው ነበር። እንደዚያም ሆኖ ጦሩ ከፍተኛ የሚባለው መስዋዕትነት ከፍሎ ከቆርበቱ እሳቱ ውስጥ እንደወጣና መሪው አብቹም በሕይወት እንደተረፈ ሰምተናል። ይህን ጥያቄ ደጃዝማች የጠበቀው ጉዳይ ነው መሰለኝ። መልእክተኛ ልኬበታለሁ። ከዚህ ብዙ ሳይርቅ ሰፍሮ ከጀግኖቹ የትግል ጓዶቹ የከምባታ ልጆች ጋር እየተሰናበተ ነው አለን። ደጃዝማች አበራ ለአብቹና ለከምባታ ልጆች መሰናበቻ አንድ ሰንጋ እንጀራና ጠጅ እንደላከ ወሬ ሰምተናል። በማግስቱ ሊነጋጋ ግድም ኮሎኔል ኮኖቫሎቭና አቶ ብሬየር አሸልቡ። እኔና አበራ በረንዳ ላይ ብልኮቻችንን ተከናንበን በብርጭሞቻችን ላይ ተቀምጠን ስናወጋ አንዲት የውሃ እንስራ የተሸከመች ሴት በትንግርት እንስራዋን እንደተሸከመች አንድ ቦታ ላይ ቆማ ለረጅም ጊዜ ፈዛ ወደምታይበት አቅጣጫ ተመለከትኩ። ምንም የሚታይ ነገር የለም። እኛ ካለንበት በጣም ብዙ ርቀው የሆኑ ፈረሰኛ የሚመስሉ ነገሮች ቆመዋል። ወዲያው ደጃዝማች ፈረሰኛ ወደሚመስሉት ነገሮች በጦር ሜዳ መነጽር አነጣጥሮ ጥቂት ከተመለከተ በኋላ ሳቅ እያለ የጦር ሜዳ መነጽሩን እንዳይበት አቀበለኝ። እነዚያ ፈረሰኞች ወርቁ፣ አብቹና ሀብቶም ነበሩ። ለምን ወደዚያ አይመጡም ብዬ አበራን ጠየቅኩት። አሁንም እንደመሳቅ ብሎ አንበሳዋ ከራሶችም ሆነ ከሌሎች ጀሌዎች ጋር መገናኘት የፈለገች አልመሰለችኝም። እስቲ ሌሎችንም እንቀስቅሳቸውና እነርሱ ወደ መረጡበት ቦታ እንሂድ አለና ወደ ውስጥ ገባ። እኛ ስንለባበስ አሽከሮች ፈረሶቻችንን ጭነውልን ስለነበረ ጊዜ ሳናጠፋ እናብቹን ወዳየንበት ቦታ በፈረስ ሄድን። እናብቹ ግን በቦታው አልነበሩም። ብዙም ሳንቆይ ለጉዞ ተሰናድቶ የነበረው ከዚያ አስከፊ የቆርበቱ እልቂት የተረፈው ፈረሰኛው ጦር ጉዞ ሲጀምር አየነው። እግረኞቹ ወደ ኩዩ ወደ አቦቴና ጃርሶ ከሄዱ ቆይተዋል። ከነዚህ ፈረሰኞች ሶስቱ የመንገድ መስመራቸውን ለውጠው እኛ ወደ ቆምንበት አቅጣጫ በዳለቻ በግራጫና በጥቁር ፈረሶቻቸው ላይ ተቀምጠው ሸመጥ ሲጋልቡ አየናቸው። ጋላቢዎቹ ፈረሰኞች ግማሽ ርቀት ሲቀራቸው ፈረሶቻቸውን ገተው ካቆሙ በኋላ ጥቂት ሲነጋገሩ ቆይተው ባለጥቁሩ ፈረሰኛ ብቻውን ወደኛ መጋለብ ጀመረ። ባለጥቁሩ ፈረስ ጋላቢ ወደኛ እየተቃረበ ሲመጣ ማን እንደሆነ ሁላችንም ለየነው። የኛዋ ትንሿ ጀግና አብቹ ናት። ልክኛ የቆምንበት ቦታ ሲደርስ ፈረሱን ቆልምሞ እያስቆመ ዱብ ባለና ከደጃዝማች አበራ እግር ስር ለጥ ብሎ ወድቆ ሰላምታውን ሊያቀርብ ሲል ደጃዝማች አፈፍ አድርጎ አንስቶ እንደ ታናሽና ወንድም እንደ ጓደኛ ቅፍ አድርጎ ሳመው። በቅፉ አስገብቶ ጀርባውን ቻብ ካደረገ በኋላ ወደኛ ሲለቀው የደጃዝማች አበራ አይኖች እንባ አርግዘው ነበር። እናም ዞር ብሎ በሸማው አበሳቸው። ሁላችንም እያቀፍን ከሳምነው በኋላ በርቀት ወደሚጠብቁት ወንድሞቹ የሆነ ምልክት ከማሳየቱ ሁለቱ አንበሶች የትግል ጓዶቹና ወንድሞቹ እየጋለቡ ወደኛ ገሰገሱ። በዚች የሰላሌ ሜዳ ላይ ንጹህ አየር እየተነፈስን
አሁን ታዲያ ምን ታስባለህ? የትምህርት ነገር እንዴት ይታያል? ብሎ ደጃዝማች ጠየቀው። አብቹም ቆፍጠን ብሎ ሲመልስ ጠላት ሀገርን እየወረረ የምን ትምህርት ነው? በመጀመሪያ ኢትዮጵያ ሀገራችን ባለቤት ያላት መሆኗን ለጣሊያን ማስተማር አለብን። እኔም የድርሻዬን ለእናት ሀገር እሰራለሁ አለ። ወዴት መሄድ አስበሃል? ብሎ ኮሎኔል ጠየቀው። እንጃ ጌቶች፣ ምናልባት ጃርሶ ወደ ቆላውን ወርድ ይሆናል። ከከፋም ወደ ግንደ በረት መዘለቃችን አይቀርም አለ። አሁን ግን ትግዝ ብሎ እማማን ሳታያቸው እንዳትወርድ አደራ አለው ደጃዝማች ትዕዛዝም ልመናም በተላበሰ ቃና። ጌቶች፣ ትልቁ መከራዬ እሱ ነው። እንደምን ብዬ አይኗን አያለሁ። 2 ልጆቿን በተንቤ አንዱን ቀብሬ ሁለተኛውን ለጆቢራ ራት ጥዬ እኔ ብቻ ተርፌ ፊቷ ስቀርብ ምን ትለኛለች አለ። አይዞህ የጀግኖች እናት ነችና ሁሉንም ትችለዋለች። ሂድና አያት። ብዙ ቀን ግን አትሰንብት። እኔም እንደ ነገሩ የቀረኝን ጦር አሰባስቤ ወደ በረሃ መውረዴ አይቀርምና እንገናኛለን። ጥሩ ዋሻ ይዘህ ጠብቀኝ አለ ደጃዝማች በማብራራት አይን። ቀጠል አድርጎም ከኪሱ አንዲት የተጣጠፈች ወረቀት አውጥቶ ለማማ ስጣቸው አለው። ለአብቹ እናት ስለ 2 ልጆቿ አሟሟት የተጻፈ የማጽናኛ ደብዳቤ እንደሆነ ሁላችንም ገብቶናል። አቢ ደብዳቤውን በ2 እጁ ጎንበስ ብሎ ተቀብሎ ወደ ኪሱ ከከተተው በኋላ በመጀመሪያ ከወርቁ እጅ የተጠቀለለውን ነገር ተቀብሎ ጨርቁን ከጣለ በኋላ አንድ ሽጉጥ ይዞ ለደጃዝማቹ ለጦር አለቃው ስጦታ ያቀረበ፣ ጌቶች፣ ከአንድ ከገደልኩት የጣሊያን መኮንን እጅ ፈልቅቄ ያወጣሁት ነው። እነሆ ለማስታወሻ ለወደፊት የነጻነት ትግላችንና ታማኝነታችን ይቀበሉኝ ብሎ አቀርቅሮ ሽጉጡን የያዙትን 2 እጆቹን ለደጃዝማች ዘረጋቸው። ደጃዝማች አበራ ሽጉጡን አገላብጦ ካየ በኋላ አመሰግናለሁ የኔ አንበሳ፣ አመሰግናለሁ ብሎ አቅፎ ሳመው። ቀጥሎም የሚያብረቀርቅ ስለታም ሰይፍ ይዞ ኮሎኔል፣ ይሄ ደግሞ የወንድማችን የተስፋ ጽዮን ሰይፍ ነው። እባክዎትን ለመከራ ጊዜ ማስታወሻ የሆነዎትን ዘንድ ይቀበሉኝ ብሎ እንደ ኢትዮጵያውያን ወግ ሁሉ አንገቱን ሰብሮ ሰይፍ የያዙ እጆቹን ዘረጋ። ኮሎኔል እንባ የተናነቀው ሰይፉን ተቀብሎ አብቹን መተንፈስ እስኪያቅታት ድረስ አቀፋት። ሌሎች ስጦታዎችን ሲያደርግ ከቆየ በኋላ የመጨረሻው ባለተራ እኔ ነበርኩና አሁን አብቹ በእጁ ምንም ነገር ሳይዝ መጥቶ ከፊቴ ቆመ። ጌቶች፣ ለርሶ ምንም የምሰጠው ነገር የለኝም በማለት ትክዝ ብሎ በተንቤን ሀ ብሎ የተዋጋባትን ሰይፍ መዞ እንድቀበለው በ2 እጆቹ ይዞ ለመነኝ። የገዛ ሰይፉን ለኔ መስጠቱ አግባብ እንዳልሆነ ለማስረዳት በሞክር አሻፈረኝ ስላለኝ ተቀበልኩት። አዎ አብቹ ሌላ አንድ ሰይፍ አለው በጣም የሚወደው፣ ወደ ጦር ሜዳ ሲሄድ አሻፈረኝ ብሎ የተከተለው። በመጀመሪያው ቀን ጦርነት በጀግንነት ሲዋጋ ወድቆ በዚያች ትንሽ ዋርካ ስር የተቀበረውና ለትልቁ ትግል ያደፋፈረው የወንድሙ ሰይፍ። የአቢ 2 ሰይፍ መታጠቅ ምስጢር በዚህች ቅጽበት ተገለጠች። አብቹ በመጨረሻ ከመሰነባበታችን በፊት ይህን ተናገረ። አባቶቻችን፣ አያቶቻችን ይህችን አገር ዘር፣ ጎሳና ሃይማኖት ሳይመርጡ ሊወሩን የመጡትን ቱርኮች፣ ድርቡሾች፣ ግብጾች፣ እንግሊዞችና ጣሊያኖቹን ተዋግተው ባያቆዩልን ኖሮ የዚች አገር ባለቤት አንባልም ነበር። አሁንም በሞታችን እናቆያታለን። እኛ በሕይወት ባንገናኝ ልጆቻችን አገር ኖሯቸው በሰላም የሚፈነድቁባት እንደምትሆን አምናለሁ። ከዚች የአብቹ አጭር የቃል ኪዳን ንግግር በኋላ ተቃቅፈን እንባ በእንባ እየተራጨን ያደረግናት ቆይታ የመጨረሻዋ የስንብት ስነ ስርዓት ነበረች።
የተከበራችሁ ኢትዮጵያውያን ወገኖቼ እንደተከታተላችሁት የአብቹ ታሪክ አያበቃም። የደራሲው ዘገባ ግን ተፈጽሟል። የመጽሐፉን ደራሲ ተጫነ ጀንበሬ መኮንንና ተራኪ ሐምዛ አብዶን በእናንተ በተከበራችሁ አድማጮቻችን ስም አመሰግናለሁ። አዎ የ17 ዓመቱ አብቹ አንድ ኢትዮጵያዊ ወጣት አርበኛ ነው። በ1929 ዓመተ ምህረት አገራችን ኢትዮጵያ በፋሺስት ኢጣሊያ በተወረረችበት በዚያን ዘመን ሁለት ታላላቅ ወንድሞቹን በጦርነት አጣ። አንደኛው እንደወጣ ቀረ። ሌላው ወንድሙ ከጠላት ጋር ጉሮሮ ለጉሮሮ ተናንቆ ክቡር የሕይወት መስዋዕትነት ከፈለ። የ17 ዓመቱ ፊታውራሪ አብቹ ከትልቅ ዋርካ ስር ወንድሙን ቀብሮ በዋርካው አጠገብ በሚገኝ ቋጥኝ ድንጋይ ላይ ውሎ አደረ። በጠላት ላይ ቂም ቋጠረ። የአብቹ አባት ልጃቸውን ዘመናዊ ትምህርት ፈረንሳይ ሀገር ሄዶ እንዲማርላቸው እንደጓጉ ሳይሳካላቸው በሞት ተለዩት። አብቹና አሮጊት እናቱ ብቻ ቀሩ። ጠላት አገሪቱን በመውረሩ የወንድሞቹን ደም ለመመለስና አገሩን ከፋሺስቶች ነፃ ለማውጣት ቆርጦ ተነሳ። ከሀገር በላይ ምንም የለም፣ ከዚህ ተግባሬ ማንም ምንም ኃይል የሚያቆመኝ የለም ሲል ለራሱ ቃል ገባ። የሟች ወንድሙን ጎራዴ ይዞ በሚዬ ምኒልክ ምሎ ወደ ጦር ግንባር ዘመተ። ጀግና ይፈጠራል እንጂ አይወለድም እንዲሉ አብቹ እንዲያ ሆነ። በቁጥር 200 የሚሆኑ በሀገር ፍቅር ስሜት የተቃጠሉ ጀግና ወጣቶችን ይዞ ለእናት ሀገር ኢትዮጵያ የጭንቅ ጊዜ መከታ ሆኖ አለሁልሽ አላት። አዎ ይህ ነው ኢትዮጵያዊነት፣ በቃላት ሊገለጽ የማይችል እኔነት። አዎ ጀግናው አብቹ የጠላት ወታደሮችን መግቢያ መውጫ አሳጣቸው፣ ባንዳ ሆዳደሮችንም እንዲሁ። የአብቹ ጦር በአራት ጄኔራሎች የሚመራ እንደነበር ታሪኩ ያስረዳል። አንደኛው ጄኔራል ሀብቶም የሐማሴን ተወላጅ፣ ሁለተኛ ጄኔራል ተስፋጽዮን የትግራይ ተወላጅ፣ ሶስተኛ ጄኔራል ጋሹ የጎጃም ተወላጅ፣ አራተኛ ጄኔራል ወርቁ የዋናው ጦር አዛዥ የሰላሌ ተወላጅ ነበሩ። በአብቹ የሚመራው ከፍተኛ ቁጥር ያለው ይህ ጦር እስከ አፍንጫው በዘመናዊ የጦር ሜዳና ተዋጊ አውሮፕላን የታጠቀውን የፋሺስት ኢጣሊያ ጦር በኋላ ቀር መሳሪያ ነገር ግን በታላቅ አይበገር ኢትዮጵያዊ ወኔ ገጠመው። ንጉሱን ጨምሮ አንዳንድ ሰላም ወዳድ የጦር አለቆች አብቹን ተቃወሙ። ጠላት የአገራችን ሽፍቶች ሳይቀር አስታጥቆ በአብቹ ጦር ላይ አዘመተ። ግን አብቹን ሊቋቋመው አልቻለም። እንግዲህ ኢትዮጵያዊነት ማለት ይህ ነው። የአገር አንድነት መጠበቅ ሌላ ትርጉም የለውም። የጎሳና የሃይማኖት ልዩነት ለኢትዮጵያውያኖች የልዩነት ምልክት ሳይሆን ጌጣቸው ነው የሚባለው ይህ ነው። ዛሬ ኢትዮጵያ የምንላትን ሀገር እንዲህ በደማቸው ፍሳሽና በአጥንታቸው ክስካሽ አቆይተው አስረክበውናል። እንዲህ የኢትዮጵያ ጀግኖች ታሪክ ለትውልድ እየተወራረሰ ይገኛል። ብዙ የውጭ ሀገር ጸሐፊዎች ምስክርነታቸውን እንደ ኢንጂነር አዶልፍ ፓርለሳክ ጽፈውላቸዋል። ዛሬ ይህንን አንድነታችንና የነጻነት ታሪካችንን የባንዳ ልጆችና የልጅ ልጆች ሲያቆሽሹት ይስተዋላሉ። አልፈው ተርፈው ኢትዮጵያ የ100 ዓመት ታሪክ ነው ያላት ይሉናል። ህዝቡን በቋንቋ፣ በጎሳ፣ በሃይማኖት፣ በክልል ሸንሽነው ወደማያባራ እልቂት እየወሰዱን ይገኛሉ። ለዚህ ሁሉ ወንጀል ተጠያቂ በታሪካዊ ጠላቶቻችን የተረዱት የወያኔና የሻቢያ የሽብር ቡድኖች ናቸው በሚለው እውነት ብዙዎች ይስማማሉ። እናት ሀገር ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር።